ሁለተኛው የዓለም ጦርነት ሲጠናቀቅ ጀርመን እንዳልነበረች ሆናለች። ጀርመን እንደ ሀገር ብቻ ሳይሆን በርሊን ከተማም በአራት ሀያላን ሀገራት ቁጥጥር ስር ወድቃ ነበረ። የሁለተኛው የዓለም ጦርነት መጠናቀቅ ዩናይትድ ስቴትስን ልዕለ ሀያልነቷን የበለጠ አሳድጎላታል። ቻይና በኮሚኒስት ማዕቀፍ ውስጥ ስር ሆና ዛሬ ላለችበት እንድትደርስ አድርጓል። ሁለተኛው የዓለም ጦርነት ከዚህም በላይ በጃፓን ላይ አስከፊ የሆነ የመርዝ ጋዝ እንዲጣል በማድረግ በታሪክ ጠባሳ አስቀምጦ ማለፉን እናስታውሳለን። ይህ ጦርነት በሰው ልጅ ታሪክ ውስጥ በሚሊዮኖች ነፍስ በዋዛ የተገበረበትና የተቀጠፈበት ነው። ለመሆኑ ሁለተኛው የዓለም ጦርነት በእርግጥስ ጀርመን ፖላንድን በመውረሯ ብቻ የተከሰተ ነውን? ሁለተኛው የዓለም ጦርነት እንደ አውሮፓውያን አቆጣጠር መስከረም 1 ቀን 1939 ነበር የተቀሰቀሰው ወይም የፈነዳው። በዚሁ ወር መስከረም ማለት ነው። ሁለተኛው ቀን ላይ 1945 አሸናፊም ተሸናፊም ፈጥሮ ሊቋጭ ችሏል። እንደሚባለው የጦርነቱ ጅማሮ ምንም እንኳን ሌሎች መሰረታዊ የሚባሉ ምክንያቶች ቢኖሩም ዋናው የሚባለው ግን ናዚ ጀርመን ፖላንድን መውረሩ ሲሆን ፍጻሜው ደግሞ ጃፓን ከሂሮሺማና ናጋሳኪ የአቶሚክ ቦምብ ፍንዳታና ጥቃት በኋላ በይፋ እጅ መስጠቷን ተከትሎ መጠናቀቁ ነው የሚነገረው። ለመሆኑ ግን ቀደም ብለን እንዳልነው ይህ ጦርነት ለምን ሊከሰት ቻለ የሚለው መሰረታዊ ጥያቄ ነው። በቅድሚያ ጀርመንን ክፉኛ ጠፍንጎ አስሮ አላላውስ ያላትና የመጀመሪያው የዓለም ጦርነት ዕዳ ተሸካሚ ያደረጋት 1919 የቨርሳይል ስምምነት ነው ይባላል። ብዙ ሰው ፖላንድ ስለተወረረች ተጀመረ የሚለው ነው። ግን ቨርሳይል ስምምነት ለምን ወደ ሁለተኛው የዓለም ጦርነት ሊመራ ቻለ የሚለውን መመልከት እንችላለን። ይህ ስምምነት የጀርመንን ምጣኔ ሀብት ከማሽመድመዱም በላይ ለብሔራዊ ውርደትና የፖለቲካ አለመረጋጋት ዳርጓታል የሚል ቁጭት ፈጥሮ ነበር። ቅሬታም እንዲሁ በናዚ ዘንድ እንዲያቆጠቁጥና የብሔራዊና የብሔርተኝነት ስሜቱ በከፍተኛ ሁኔታ እንዲያድግ ምክንያት ሆኗል። ሁለተኛው መሰረታዊ ምክንያት የፋሽስት አስተሳሰብ አራማጅ መሪዎች መነሳትና በዓለም ፖለቲካ ወታደራዊና የዲፕሎማሲ ግንኙነት ላይ ግልጽ የአሰላለፍ ለውጥ ማስከተላቸው ነው የሚባለው። ለዚህም አዶልፍ ሂትለር በጀርመን፣ ቤኒቶ ሙሶሎኒ በጣሊያን እንዲሁም በጃፓን ውስጥ ወታደራዊ ገዢዎች መነሳታቸው ግዛታቸውንና ስልጣናቸውን ለማስፋፋት ትልም መንደፋቸው በምክንያትነት ከሚጠቀሱ ጉዳዮች አንዱ ነው ማለት እንችላለን። ሌላው የግዛት ማስፋፋት እንቅስቃሴ ሳይጠቀስ የማይታለፍ ጉዳይ ሲሆን ያው ጀርመን፣ ኦስትሪያን እንዲሁም ቼኮስሎቫኪያን ጣሊያን አፍሪካ ውስጥ በበቀል የተመራ የወረራ እንቅስቃሴ በኢትዮጵያ ላይ መክፈታቸው፣ ጃፓን፣ ቻይናና ደቡብ ምስራቅ እስያን መውረራቸው የዚህ የዓለም ስልጣኔ ገቺ ብቻ ሳይሆን አውዳሚ ጦርነት መነሻ ምክንያት ሆኖ በታሪክ ማህደር ተከትቦ የአደባባይ እውነት ሆኖም ይገኛል። ስለዚህ ጀርመን ፖላንድን ወረረ የሚለው ብቻ በቂና አሳማኝ ምክንያት አለመሆኑን ከዚህ መገንዘብ እንችላለን። በእርግጥም የመንግስታት ሊግ የሚባለው የነበረው ወይም ሌግ ኦፍ ኔሽንስ ደካማ ነበረ። የታሰበውን ያክል መንቀሳቀስ አልቻለም። ደካማ ከመሆኑም አልፎ ግን የሰላም ማስፈን ሚናን መወጣት ቀርቶ ጦርነትን ሊከላከል የሚችልበት አቅምን አልነበረውም። በዚህ ምክንያት ውጊያ እንዳይገታ አድርጓል። ይህም አሁንም ጥርስ የሌለው አንበሳ ሆኖ ብዙ እልቂቶችና ደም መፋሰሶችን ማስቆም የሚችል ስብስብ ባይሆንም የተባበሩት መንግስታት ድርጅት እንዲቋቋም ተጨባጭ ምክንያት ሆኗል ማለት ነው። የታሪክ ድርሳናትና ህያው ምስክሮች እንደሚሉት ደግሞ የሁለተኛው የዓለም ጦርነት የመጨረሻ መነሻ ምክንያት ቀደም ብለን እንዳልነው ጀርመን በ1939 ፖላንድን መውረሯ እንደሆነና ይህንን ተከትሎ ታላቋ ብሪታንያና ፈረንሳይ ከሁለት ቀናት በኋላ ከወረራው ማለት ነው መስከረም 3 ቀን 1939 በጀርመን ላይ ያጸፋ ጦርነት ማወጅ እና ምላሽ መስጠታቸው እንደሆነም በታሪክ ሰፍሮ ይገኛል ማለት ነው። ሁለተኛው የዓለም ጦርነት በሰው ልጅ ታሪክ ውስጥ የሚሊዮኖች ነፍስ በዋዛ የተገበረበት በአውዳሚነቱ ተስተካካይ የሌለው በምድር ላይ የኖረ የሰው ልጅ ከረሃብ ጠኔና ከወረርሽኝ ቀጥሎ አያሌ
የመቀጠፍ አደጋና የእርስ በርስ ጦርነት የተጋረጠበት ነው። ያው በአንዳንድ ጸሐፊዎች ዘንድ የሰው ልጆች በዘመናት ሂደት ውስጥ እስካሁን በደረሱበት ሂደት ውስጥ 3 መሰረታዊ የሚባሉ ችግሮችን ተጋፍጠዋል ነው የሚባለው። የመጀመሪያው ቀደም ብለን እንዳልነው ጠኔ ነው ወይም ደግሞ ረሃብ፣ ከፍተኛ የሆነ ረሃብ ለበርካታ ሚሊዮኖች መርገፍና መሞት ምክንያት ሆኗል በምድር ላይ ማለት ነው፣ በሰው ልጅ የእስከዛሬ ህይወት ውስጥ አኗኗር ውስጥ። ሁለተኛው ወረርሽኝ ነው። ወረርሽኞች ይሄ የስፓኒሽ ፍሉ ከሚባለው በፊትም ከዛ በኋላም የተለያዩ ወረርሽኞች ተከስተዋል በሰው ልጅ ህይወት ላይ አደጋ የጋረጡ። ኤችአይቪን መጥቀስ እንችላለን፣ ኢቦላን መጥቀስ እንችላለን፣ ኮሮናን መጥቀስ እንችላለን። እንዲህ እና ረሃብ፣ ጠኔ፣ ከዛ እንደገና ደግሞ ወረርሽኞች፣ መድኃኒት ክትባት አልባ የሆኑ ወረርሽኞች፣ ከዛ መጨረሻ ላይ ደግሞ ጦርነት በሰው ልጆች አኗኗር ሂደት ውስጥ እስከዛሬ ከደረሱ ከፍተኛ ሞት ካስከተሉ መሰረታዊ 3 ችግሮች እነዚህ 3ቱ ናቸው ማለት ነውና ይሄ ሁለተኛው የዓለም ጦርነትም እንግዲህ ከ30 በላይ ሀገራት መሳተፋቸው ነው የሚገለጸውና የእርስ በርስ ጦርነት ያስባለውም አንዱ ምክንያት ይሄ ነው። በሰው ልጆች መካከል አፍተር ኦል ሀገራት ቢኖሩም በሀገራት መካከል ድንበር ቢኖርም በሀገራት መካከል የቋንቋ የባህል ልዩነት ቢኖርም ሰዎች ናቸው። ስለዚህ ለዚህም ነው በሰዎች ዘንድ ከፍተኛ ውድመት ያደረሰ ስለሆነ በሰው ልጆች ላይ የደረሰ የእርስ በርስ ጦርነት፣ ግጭት፣ እልቂት ተብሎ የሚጠቀሰው። ከዚሁ ጋር ተያይዞ ብዙ ጉዳት እንዲሁም ብርቱ ጉዳት ያደረሰው ይህ ጦርነት የስልጣኔ ጮራ ወገግ ያለባቸው ታላላቅ ከተሞችን አውድሞ ወደ ፍርስራሽነትና አመድነት ቀይሯል። በተለይ በጀርመን የተሰራው ቪቱ የተባለው ዘመናዊ የዘመኑ አውዳሚ የሆነ ቦሊስቲክ ሚሳይል ካፈረሳቸው ከተሞች አንዱ ለንደን ትገኝበታለች። እስከ ሩቅ ምስራቋ የጃፓን ቶኪዮ፣ ከሃምቡርግ እስከ በርሊን ብሎም የኮለን ካቴድራል ስልጣኔዎችን ወደ አደጋ እንዲጋፈጡ አድርጓቸው እንደነበረም በታሪክ ተመዝግቧል ማለት ነው። ሌላው በጦርነቱ ከልማዳዊው የፈረስ ተዋጊዎች እስከ ቦሊስቲክ ሚሳይል፣ ከባህር የጦር መርከቦች እስከ ውድና ዘመናዊ ሰርጓጅ መርከቦች፣ አለፍ ሲልም ጃፓን ላይ ለመጀመሪያ ጊዜ እስከተሞከሩት የኒውክሌር የመርዝ አረር ቦምቦች ጥቅም ላይ የዋለበት መሆኑ የአደጋውን አስከፊነት ያሳያሉ። በሁለተኛው የዓለም ጦርነት በሚሊዮን የሚቆጠሩ ተዋጊዎች፣ ንጹሃን ሰዎች ሲያልቁ አካላቸው ጎድሎ የተረፉትም የትየለሌ ናቸው ማለት ይቻላል። ከህፃናትና ከዋይዋይታቸው ስቃያቸው ህልፈት የተረፉ ደግሞ ትንንሽ ልጆች ወላጆቻቸውን ተነጥቀው ያላሳዳጊ ተበትነው መቅረታቸው ግድ የሆነበት ዘመን እንደነበረም እናስታውሳለን ማለት ነው። በዚህ ጦርነት የእሳት ወላፈኑ ሳይገርፈው የቀረ የምድር ዳርቻ የለም ነው የሚባለው። በበረዶ ግግር የተሸፈነው አንታርክቲካ ሳይቀር ደረጃውና መጠኑ ቢለያይም ልዩ ልዩ ወታደራዊ እንቅስቃሴዎችን ለማስተናገድ መገደዱ በታሪክ ተመዝግቦ ይገኛል። ያው ይህ ሁለተኛ የዓለም ጦርነት ዓለምን ሁሉ ነገሯን ቀይሯል ነው የሚባለው። በአውሮፓ ውስጥ እጅግ መሰረታዊ የሚባል የፖለቲካ አስተሳሰብ ለውጥ እንዲከሰት ምክንያት ሆኗል። ፋሽዝምና የናዚ አስተሳሰቦች እንዲንኮታኮቱና እንዲያከትሙ አድርጓል። ምንም እንኳን አሁን ብቅ እያሉ ቢሆኑም ዩናይትድ ስቴትስ መግቢያችን ላይ እንዳልነው የምድራችን ልዕለ ሀያል ሀገር ሆና እንድትወጣ አድርጓታል። ቻይና ዛሬ ድረስ በኮሚኒስት ፓርቲ የምትመራ የሶቪየት አስተሳሰብ ወራሽ የሆነችው ከዚህ ጦርነት መጠናቀቅ ማግስት ጀምሮ ነው የሚባለው። ለዚህም ነው ዛሬ ላይ ቻይናና ራሽያ የጠበቀ ግንኙነት ያላቸው። የኮሪያ ምድርም ያው እንደምናውቀው ለሁለት ተሰንጥቋል። የተሰነጠቀውና የተከፈለው በዚህ ጦርነት ምክንያት ነው እንጂ ኮሪያ አንድ ህዝብ አንድ ሀገር እንደነበር እናስታውሳለን። ዛሬ ሰሜንና ደቡብ ተብሎ ያለውን ፍጥጫ ምናውቀው ነው። ዛሬም ድረስ እነዚህ አንድ ህዝቦች በሁለት ተቃራኒ አስተሳሰብ ተከፋፍለውና ተነጣጥለው የሚኖሩት በዚሁ ጦርነት ባስከተለው ጉዳት ምክንያት ነው። የምድራችንን ቀዳሚ የህዝብ ቁጥር የተሸከመችው ህንድ፣ ከዚያም አስቀድሞ ፓኪስታን ከእንግሊዝ የቅኝ አገዛዝ ቀንበር ነጻነታቸውን እንዲቀዳጁም ምክንያት ሆኗል ማለት ነው። ሁለተኛው የዓለም ጦርነት እነዚህን ጉዳዮች ሁሉ ያስከተለ ነው።
እስቲ ለዚህ ጦርነት መነሻ ምክንያት የሆነው የቨርሳይል ስምምነትና መዘዙ ምንድነው የሚለውን እንመልከተው። የዝናባማው ወር ማብቂያ ሰኔ 28 1914 ቦስኒያ ሳራይቮ ውስጥ የኦስትሪያው ልዑል ጋቭሪሎ ፕሪንሲፕ በተባለ ብሔርተኛ ወጣት መገደላቸው በታሪክ እናስታውሳለን። ይህ ክስተት የመጀመሪያውን የዓለም ጦርነት ቀስቅሶ ኦስትሮ ሃንጋሪና የኦቶማን አጼያዊ ስርዓቶች ወይም ኤምፓየሮች እስከ ወዲያኛው እንዲንኮታኮቱ አድርጓል። እነዚህን ሀያላን መንግስታትና ግዛቶች ያፈራረሰው የአንደኛው የዓለም ጦርነት በ1919 ከተጠናቀቀ በኋላ ይሆናል ተብሎ ያልተጠበቀ አደገኛ ውጤት የሚያስከተለ የሰላም ስምምነት ተፈርሟል። ስምምነቱም የቨርሳይልስ ስምምነት በመባል ነው የሚታወቀውና ይህ ስምምነት ጨካኝ ግዴታዎችን እጅግ በጣም ጨካኝ ግዴታዎችን በጀርመን ላይ የፈቀደ በመሆኑ በኋላ ላይ ሲመለከቱት በርካቶች ለጸጸት ተዳርገውበታል ነው የሚባለው። ምክንያቱም ስምምነቱ በጀርመን ላይ ያሳደረው ተጽዕኖ ሁለተኛው የዓለም ጦርነት እንዲቀሰቀስ በቂ ምክንያት ሆኗል። ለሂትለር መነሳትና ለሁለተኛው የዓለም ጦርነት መፈንዳትም ይህ ስምምነት ዋነኛ ምክንያት ነው የሚል መከራከሪያ ይዘው የመጡ የታሪክ ተመራማሪዎች አሉ ማለት ነው። እና በአንደኛው የዓለም ጦርነት ተሸናፊዎች ላይ ከባድ ገደቦችን የጣለው ይህ የሰላም ስምምነት ውል ከፈረሙት መካከል አንዷ ጀርመን ነበረች። ምክንያቱም የአንደኛው የዓለም ጦርነት ተሸናፊ ስለነበረች ጀርመን በዋናነት በስምምነቱም ጀርመንና በጦርነቱ ተሰላፊ የነበሩት ሀገራት ለተፈጸመው ጥፋትና ለደረሱ ውድመቶች ኪሳራዎች ተጠያቂ እንዲሆኑ ይደነግጋል ማለት ነው እና በዚህ ምክንያት የጦርነቱ ጥፋተኝነት ሙሉ በሙሉ ለጀርመንና አጋሮቿ ያሸከመ ነበረ። በዚህ ምክንያት በጦርነቱ የተሳተፉት ሀገሮች ላጠፉት ሁሉ ጥፋት ሙሉ በሙሉ ተጠያቂዋ ጀርመን እንደሆነች ውሉ ይደመድማል ማለት ነው እና ይህ ስምምነት ጀርመንን በቀኝ ግዛት የያዘቻቸውን ሀገራት ብቻ ሳይሆን የራሷን ግዛት ጭምር እንድታጣ አስገድዷታል። ከዚህ ባሻገርም ጀርመን ያለምንም የከባድ የጦር መሳሪያና የአየር ኃይል ወታደራዊ ኃይሏም በ1000 ወታደሮች ብቻ እንዲገደብ የውል ግዴታን እየጣልና ፍጹም በጀርመኖች ላይ አስከፊ የሆነ ጉዳት ያደረሰ ስምምነት ነበር። ይህ የቨርሳይል ስምምነት ጀርመኖችን በፍጹም ሊያንቀሳቀሳቸው ሊያላውሳቸው አልቻለም። ውጤቱ ውሎ አድሮ አደገኛ ድቀት በተለይ የኢኮኖሚ ውድቀት ያስከተለም ሆኖ ነው የተከሰተው ማለት ነው። በዚህ ምክንያት የጦርነቱ አሸናፊዎች ጦርነት ላስከተለው ሁሉን አቀፍ ኪሳራ ጀርመን ካሳ በገንዘብ መክፈል አለባት የሚል ውሳኔ ላይ ይደርሳሉ። ይህንን ስምምነት የፈረመችው ጀርመንም በጦርነቱ ለተጎዱ ሀገራት $33 ቢሊዮን ቅጣት እንድትከፍል ብርቱ ውሳኔ ተላልፎባት ነበር ማለት ነው። በወቅቱ ምንም አማራጭ አልነበራት ጀርመን። ታዲያ ይህንን የቅጣት ገንዘብ መክፈል ጀምራለች። የመጀመሪያው የተባለውን ክፍያም በ1921 ለጦርነቱ አሸናፊዎች ማስረከቧ ተሰንዷል። ይህ እርምጃ ቀድሞውኑም በጦርነቱ ክፉኛ የተጎዳው የጀርመን ኢኮኖሚ ላይ ከፍተኛ የተባለለትን የዋጋ ንረት አስከትሎ ነው የተገኘው። ገዝቶ ማደር፣ ሸምቶ መብላት እጅግ በጣም የማይታሰብ ፈተና እየሆነ መጣ በጀርመን ሀገር ማለት ነው። በወቅቱ በዘመኑ ከፍተኛ የመግዛት አቅም የነበረው ማርክ የሚባለው የሀገሪቱ ገንዘብ እጅግ በጣም በከፍተኛ ሁኔታ ዋጋው እያሽቆለቆለ ሄደ። እንዲያውም ታሪክ ጸሐፊያን አንድ የአሜሪካን ዶላር እስከ 4.2 ትሪሊየን ማርክ ጀርመን ማርክ የዋጋ መበሻቀጥ ወይም ደግሞ ግሽበት ገጥሞት ነበረ ሲሉም ጽፏል። ይህም ህዝቡን ለችጋር የዳረገ ከፍተኛ የኢኮኖሚ መላሸቅና ውድቀትን አስከትሏል። በ1922 በበርሊን 1600 ማርክ ይሸጥ የነበረ አንድ የታሸገ ዳቦ በቀጣዩ ዓመት በሚሊዮን አንዳንዶች እንደሚሉትም በቢሊዮን ማርክ ዋጋ ማውጣት ጀምሮ ነበር ተብሎም ተመዝግቧል። ታዲያ ይህ የጀርመን ኢኮኖሚ እጅግ የመንኮታኮትና የመውደቅ ማሳያ ሆኖ መጣ። በጥቂት ገንዘብ ይሸምቱት የነበረው ፍራፍሬና የግብርና ምርት ለመግዛትም ገንዘብን በጋሪ ጭምር እየገፉና ተሸክሞ ወዲያ ወዲህ መዞር የዕለት ተዕለት ተግባር ሆኖ ተስተዋለ ማለት ነው። ስራ ተፈልጎ የማይገኝ እንደ እንቁ እጅግ በጣም የተወደደ ነገር ሆነ። የስራ አጡ ጀርመናዊ ቁጥርም በፍጥነት እያሻቀበ ሄደ።
ችግሩ ይህ ብቻም አልነበረም። በሚያሳዝን ሁኔታ ከጀርመን ካሳ ተቀባይ የሆኑ አሸናፊ የጦርነቱ ሀገራት በተለይ ፈረንሳይና ቤልጂየም ይህንኑ ክፍያ በትክክል እያገኙ ባለመሆኑ ይህንንም በመጥቀስ የጦር ሰራዊቶቻቸውን ወደ ጀርመን በመላክ የኢንዱስትሪ ክልል ወደሚባለው አካባቢም ይበልጡ ማስገባት ጀመሩ ማለት ነው። በኑሮ ከመጠበሱ ባለፈ ሀገሬው ብሔራዊ ውርደት ደርሶብናል ማለት የጀመረው የጀርመን ሕዝብ የቨርሳይልን ውል አምርሮ መቃወም ጀመረ ማለት ነው። ይህ የኑሮ መወደድ ህዝቡን በሚያንገላታበት ወቅት አዶልፍ ሂትለር የፖለቲካ መሪ ሆኖ የጎላ እንቅስቃሴ ማድረግ ጀመረ ማለት ነው። የሀገሩ ሽንፈት አላንስ ብሎ እዳ ከፋይ መሆን ያንገበገበውና ብሔርተኛው ይህ ሰው በ1933 የጀርመንን መንግስት ለመገልበጥ ሞክሮ ነበረ ነው የሚባለው። ምንም እንኳን ሙከራው በአጭሩ ቢከሽፍበትም እናም ይህ ያልተሳካ የሰኢረ መንግስት ወይም መፈንቅለ መንግስት ሙከራ ድርጊቱ ዘብጥያ ሊያወርደው የሚችል ቢሆንም ይልቁንም በብዙሃኑ ጀርመናዊ ልብ ውስጥ ተስፋ የሚጣልበት ተወዳጅና የህዝብ ብሶት የሚገደው ተደርጎ ወደ መሳሉ ሄደ ማለት ነው። ምክንያቱም የቨርሳይል ስምምነትን ፍጹም በዋናነት ከሚቃወሙ ሰዎች አንዱ ሆኖ በመምጣቱ ማለት ነው። ይህንን የተገነዘበው ወጣቱ ሂትለር ታዲያ ጀርመን ለተጋረጠበት ከፍተኛ ውርደት፣ ብሔራዊ ሽንፈትና የኢኮኖሚ ልሽቀት ለሀገራቸው የሚኖሩ ጸረ ብሔራዊ ኃይሎች በተለይም አይሁዶችና ሶሻሊስት ሀሳብ አራማጆች ናቸው በማለት በስፋት በማስወራት በህዝብ ውስጥ ጥላቻን አብዝቶ በመንዛት ተከታዮቹን ማነሳሳት መቀስቀስ ጀመረ ማለት ነው። የብዙሃን መገናኛ ተቋማትም እነዚህን ለዘር ጭፍጨፋ የሚያመቻቹ የጥላቻ ንግግሮች፣ ማስፈራሪያዎችና ዛቻዎችን ያለ ገደብ ከልካይ በማይኖርበት ሁኔታ ያሰራጩ እንደነበረ በታሪክ ተጽፏል ማለት ነው። በዚህም የ1929 የኢኮኖሚ ድቀት መከሰት ደግሞ ሌላ ፈተና ይዞ እንደመጣ ነው የሚነገረው። በዚህ ጊዜ ጀርመን በብርቱ ቃላቶች ሊገልጹት በማይችሉት መንገድ ፈተና ውስጥ መውደቁ ነው የሚነገረው። የስራ አጡ ቁጥር በአስፈሪ ሁኔታ ማሻቀቡ ይነገራል። ገናናና ተራማጅ በኢንዱስትሪም የበለጸገ ሀዲድ ውስጥ የነበረው ብርቱ ሀገር ክፉኛ ለፈተና ተዳረገ። ከ6 ሚሊዮን የማያንሱ ሰዎች ያለ ስራ ጠባቂ ለመሆንም ተገደዱ። ህጻናትና አረጋውያን በረሃብ በበሽታ ይቀጠፉ ጀመር። በዚህ ጊዜ ወጣቱ ሂትለር ለዚህ ሁሉ ምስቅልቅል መንበር ተቆናጠው መንግስት የሆኑት ተጠያቂ መደረግ አለባቸው በማለት ህዝቡን በከፍተኛ ሁኔታ ማነሳሳት ጀመረ ማለት ነው። ይህም ብቻ ሳይሆን አይሁዶች፣ ሶሻሊስቶች ብሎም ካሳ በመቀበል እየበዘበዙ ያሉ ሀገራት የጀርመንን ህዝብ ቢጠሉ ነው ይህንን ሁሉ የሚያደርጉት በማለት እንደሚባለው ማርቲን ሉተር፣ ፈላስፋው ኒሼ በስውር ያራምዱት ነበር የሚባለውን እጅግ የጠበቀ የጀርመን አክራሪነት ማኒፌስቶን ማቀጣጠል ተያያዘው ማን? ሂትለር። በዚህ ሁሉ መሃል በ1932 ጀርመን ውስጥ በተካሄደ የህግ አውጪዎች ምርጫ ገናናው ናዚ ፓርቲ አሸንፎ ወጣ ማለት ነው። ይህ ሁሉ ሲሆን ነገሮች በፍጥነት መልካቸውን እየቀየሩ እየተለዋወጡ ሄዱ። አዶልፍ ሂትለር የፓርቲው መሪ ሆኖ መንበር ላይ ተቆናጠጠ። ይህ ነው የማይባል ፍጥነት በአጭር ጊዜ ተቀናቃኞቹን አስወግዶም ወንበሩ ላይ ጸና ማለት ነው። የሀገሩ ብሔራዊ ውርደት የእግር እሳት የሆነበት ይህ ቁጡ መሪ ወደ ለየለት አምባገነናዊ ባህሪም መለወጥ ጀመረ። ይሁንና የጀርመን ኢኮኖሚ ከገባበት ቅርቃር እየወጣ በመሄዱና አልፎም የማደግ ምርታ በማሳየቱ ህዝቡ ድጋፉን ለሂትለር አልነፈገውም ነው የሚባለው። እናም ሂትለር ስልጣኑን ካደላደለ፣ ህዝቡን ከጎኑ ካሰለፈና ኢኮኖሚያዊ መነቃቃት ከፈጠረ በኋላ የሀገሩ ብርቱ ሸክም የሆነውን የቨርሳይል ስምምነት ማውገዝ አልፎም በግላጭ መጣስ እንደጀመረ ይነገራል። ለአንደኛው የዓለም ጦርነት አሸናፊዎች ይከፈል የነበረውን የካሳ ገንዘብ መክፈል በፍጹም ከዚህ በኋላ አይገባንም በሚል ሙሉ በሙሉ አቆመው። ቀጥሎም በ1935 እቀባ የተጣለበትን ወታደራዊ አየር ኃይል ግንባታ ውል በመጣስ ጀርመን የራሱ አየር ኃይል እንዲቋቋም አደረገ። ሂትለር በውሉ ፈራሚዎች ዘንድ ጉምጉምታና ቅሬታ ቢያቆጠቁጥም ይባስ ብሎ ሂትለር ከፍተኛ መጠን ያለው የግዴታ ወታደራዊ አገልግሎትና የሰራዊት ማደራጀት ተግባር ውስጥ ተጠመደ ማለት ነው። ይህ
በቨርሳይል ስምምነት መሰረት ፍጹም የተከለከለ ነበር። እነዚህ የቀድሞ የሀገሪቱ አስተዳደር የፈረመቻቸው የስምምነት ውሎች የቨርሳይል ስምምነት በሂትለር በግልጽ ቦታ እንደሌላቸው መልእክት የተላለፈባቸው ሆነው ቀረቡ ማለት ነው። ይህንን ተከትሎ ከፈረንሳይ፣ ዩናይትድ ኪንግደም እና ሌሎችም ተሻራኪ ሀገራት ግልጽ ተቃውሞ ይቀርብ ጀመር ማለት ነው። ለመሆኑ የጦርነቱ ግለት በኤስያና ከፊል የአፍሪካ ምድር ምን ይመስል ነበር? ይህንን በክፍል 2 ይዘንላችሁ እንቀርባለን።